ዘርገው አይ አለ ሲመረቅማ ነው እሱን ለቪዲዮ ቦታ ብትሰጡት ቦታ አስመርቆ ቦታ ብትሰጡት ተባረኩ ብርኩ ሚስታችሁ ያበላህን ያጠጣህን በስር በደስታ ይመለስልህ። ያንተም የእውነት ልጅ አድርግልህ። ያልመዳቸው እንደ ሰርዶ የታታቸው እንደ ወርቅ ያስላቸው በጭባህ ያለምልማቸው በሙሉ ቀን ያገናኛቸው ዳባ ለዳባ ያብቃቸው። እውነት ያርግልን። ምን ዚያር ይስጥልን። ተባረኩ ብርኩ ኑር ይስጣችሁ። ሰላም ዋለ ደግሞ ሰላም ያሳድረን። ጊዜውን አማን ቀኑን ጥጋብ ያድርግልን። የተገናኙ ልጆች የተገናኙበትን ቀን ሙሉ ቀን አድርጎ ከእናት አባት ወገን ተዘጭተው እንዲህ ያለ ካስማ ሞልተው የሚኖሩ ያርጋቸው። እነዚህ አድርግልን። ለጊዜውም ለምረት በጉነት አንስቶ ለክፉ ልቦና ሰጥቶ መልካም ለሚያስብ ጉልበት ሰጥቶ ለእኛም አስተዳዳሪ እንድናገኝ ያድርግልን። ያና ከዚ አስተዳዳሪ አይሆንም። አስተዳዳሪ ያተናል። አስተዳዳሪ እንድናገኝ ያድርግልን። በሚዋልከው ደግሞ እድሩን በእንዲህ ያለ ደስታ ታገኛለህ። እድሩን ብታገኛለህ አሰንብታችሁ እነዚህ አድርገው እስኪ የሥላሴ ምክር ያድርግ። እናንተ የሰው ምክር ሳይሆን የሥላሴ ምክር አድርግ። እነዚህ ልጆችም ደግሞ ከእናንተ ጋር ተከትለው የዚህ ዘመድ ብድር እንዲመልሱ ያድርጋቸው። እስኪ ለጊዜውም ደግሞ ምሕረት በጉነት አንስቶ ቀን እንድታገኝ ያድርጋቸው። የኛ ያምር እንዲከፋ ምድኛችንን ጨርሰነዋል። አሁንም እናዝን ለእንደናንተ ሆነ ቦታ ብቻ ነው የምናዝንም። የእኛ ነገርነት አሟታችንን አሳምረው ነው እድሜያችንን ጨርሰናል። ግን ለእናንተ ጊዜ እንድታገኙ ያድርጋችሁ። በእውነት ያድርገው። የሥላሴ ምክር ያድርገው። በዚህ የለፈው ዘመድ ደግሞ በቸር በደስታ ሰንብታችሁ ልጆቻችሁን አስከትላችሁ እንድትመልሱት ያድርግ። በሰላም የዋለ በሰላም ያሳድር። እስቲ በሸራው አለ እኔም በደጃሚ በደስታ እንድመልሰን ለምደው ወልደው ከብደው ግራና ቀኝ የሚያገናኙ ያድርገው። አንተም በዚህ አበላ ወንድሜ እግዚአብሔር ያቆይህ። እድሉን በሰላም እንድመልስ ያድርገኝ። ሁልጊዜ በጠበቀው ሌማት ነው የምትቆምልኝና እግዚአብሔር ጤናውን ሀብቱን ይስጣችሁ። የዛሬ ትምሽት ደግሞ በሰላም ያስመሸን። እግዚአብሔር ቀበል ያሳርገው። አሁን ሰርግ ነው እያለ
በሰላም በጤና ያዋለ ደግሞ በሰላም ያስመሸን። እውነት ያርግልን፣ እውነት ያርገው። ተባረክ ምርጌታ፣ ተባረክ፣ ዘሮችን ይባርክልህ። እንግዲህ ዋናው ነገር በሰላም በጤና ያድርሳቸው። በሰላም ሄደው ደግሞ በሰላም እንድትመለስ ያርግልን። እግዚአብሔር ይስጥልን። ተባረኩ፣ ብሩክ ሁኑ። በዚህ ያበላችሁ ደግሞ አበበ አምጤ ተባረክ፣ ብሩክ ሁኑ። እድሜ ይስጥ፣ ዘሮችን ይባርክልህ። ጋብቻውን ደግሞ በደንብ ጋብቻ ሆናችሁ ደግሞ ልጆቻችሁን እንድታሳድጉ ያርግልን። ተመካክራችሁ ልጆቻችሁ እንድታሳድጉ ያርግልን። መገናኘት አይደለም ተማክሮ ልጅን ማሳደግ ነው ዋናው ነገር እና እውነት ያርግልን። ጋብቻውን እውነት ያርግልን። በሰላም ሄደው ደግሞ በሰላም እንዲመለሱ ያርግልን። እግዚአብሔር ይስጥልን። ተባረኩ። እውነት ያርግልን። እግዚአብሔር ሰዓተ ማልቱን ይባርክ። ስላሴ ቤት አረፈ ማልቱን ይባርክልን። እግዚአብሔር አምላክ የእውነት ያድርግልን። የተመረቀው ወራኬ በልጆች ላይ ይደርልን። ከገቢው ግዙለት፣ ከአንቦ ያጠጡለት፣ ወረታቸውን ለምለም ያድርግልን። ለፈጣሪያቸው የሚታዘዙ ለእናት ለአባታቸው የሚገዙ ያድርግልን። እግዚአብሔር ይስጥልን። በዚህ እንደዚህ ያለ አዱኛ የቆመው ሁሉ በእንደዚህ ያለ አዱኛ እንዲመለስ ያድርግልን። ጥሩ ነው፣ መልካም ነው። በእንደዚህ ነው እንግዲህ አይተ ተጋባ ልብህ እንዳይባባ ይባላል። አሁን እንደምታዩት የኛ ካህናት ብዙዎች ነበርንና በገዛ እጃችን ያው ምእመናኑ እናስደስታለን በሚል ለሁለተኛው ሆነን ነው እንጂ አሁን ብንመጣ እንደምታዩት 3 መሬ ጠላ ለ3 ሌማት የሚሆን እንደዚህ ተደርጎ ዝም ብሎ እና ይኸው ከእናት ቀን ይሻላል ይባላል። ይሄን ቀንም ደግሞ ምን በላ የምንጠጣበትን ቀን ደግሞ እግዚአብሔር አምላክ እንደው እህል ነስቶ እንዳይጣላን ያድርግልን። እግዚአብሔር ይስጥልን። የእውነት አዱኛ ያድርገው። የአብርሃምን የሳራን ጋብቻ የቀደሰ አምላክ የሌሎችንም ቅዱሳን አባቶች ቅዱሳን እናቶች ጋብቻቸውን የባረከ የቀደሰ አምላክ ይባርክ ይቀድስልን። የእውነት ያድርግልን። ድካማቸውን እግዚአብሔር አምላክ ቆጥሮ የሰው ሳይሆን የሥላሴ ምክር ሆኖ ወልደው አሳድገው ወረታቸውን ለምለም ሆኖ እናት አባት የሚጠይቁ ሀገር የሚረዱ ያድርግልን። የበላነው የጠጣነውን ከሰውነታችን ያስማማልን። በሰላም የወጣች እህታችን የወጦች ሙሽራዎች በሰላም እንዲመለሱ የእግዚአብሔር አምላክ ፈቃዱ ይሁንልን። በሴት ይበከሩ ወንድ ያስከትሉ ይቀበል ያሳርግልን። እግዚአብሔር አቡነ ዘበሰማይ አብነው መድግለና መሳኑ የገነ ከመነነ ነግረዛ በሰላም ታባን ንጉስ ተመንስታላ ደም ይባላል ነው እንግዲህ ህሊና ክብር እንደው ሲያቂ መጋቢት 7 ሰላም ይወር ካንዲ ነው እንደከሰተ ተነስቶ እንደሚጠቀም ጸልይ ወሳሊ የእውነት አዱኛ ያድርግልን። እግዚአብሔር አሁን ትንሽ ጠጡና አታስረፍዱት። ቁጭ በሉ።